ሰላም ሰላም፣ እንዴት ናችሁ? ሼፍ ኒክ ነኝ። ዛሬ ደግሞ የዚችን የሙዝ ጥያቄ መልስ ይዤላችሁ መጥቻለሁ። በኮሜንት መልሳችሁን ለመለሳችሁልኝ፣ ፓርቲሲፔት ላደረጋችሁ ሁሉ ቴንኪዩ በጣም። ይቺ ካፕ ፕላስቲክ ካፕ ትባላለች። ምንድን ነው ጥቅሟ? ለሙዙ ብዬ ነበረ። ለምንድን ነው ራፕ የሚደረገው ብዬ ነበረ። እንግዲህ ሙዝ በተፈጥሮ በስቲም በኩል ኢታኖል የሚባል ጋዝ ሪሊዝ ያደርጋል። ደግሞ ሪሊዝ ይሄኛው ቶሎ ከለሩ ይቀየራል፣ ይበስላል። ስለዚህ እንደ ገዛን ወይም ደግሞ አምጥተን ቤት በላስቲክ ችን ጫፏን ማለት ነው ስቲሟን እፍን ካደረግናት ሪሊዝ የሚያደርገውን ጋዝ ይቀንሳል። ስለዚህ ሙዛችን ቶሎ ሳይበስል ስፔሻሊ በሰመር ታይም ቶሎ ነው ሙዝ የሚበስለው። ስለዚህ እቺ አሪፍ ትሪክ ነች። ሙዝ ቤታችሁ ስትገዙ በፕላስቲክ ራፕ በቀችን እንዲያደርጋችሁ ራፕ አድርጓችሁ በደንብ አድርጋችሁ እንደ ሪሊዝ እንዳያደርግ ማለት ነው እንዲያደርጋችሁ ራፕ አድርጓት። እንደዚህ ቶሎ አይበስልባችሁም። አትሊስት 3-4 ቀን ኤክስትራ ታይም ይኖራቸዋል። እችን ትመስላለች የሙዝ ትሪክስ። ስለዚህ በሌላ ቪዲዮ ደግሞ እንማማራለን በደንብ በምግብ ዙሪያ በኢንግሪዲየንት ዙሪያ ያሉ ነገሮችን እያመጣሁ አስተምራለሁ። ከዋናው ስቱዲዮ ደግሞ ከኪችን ደግሞ የምሰራቸው ምግቦች ደግሞ ታያላችሁ። እንዲህ እያለን እንቀጥላለን። ይመቻችሁ። ሼር አድርጉ፣ ላይክ፣ ኮመንት፣ ፎሎ ሼፍ ኒክ።